እህል ውርጋጥ ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶና የዚህ ዱርዬ ይሄ እኮ አገር የለሽ እኮ ነው። መጤ ኩተት አራሙጫ ይዞ መጥቶ እዚህ የሚያፈስው እንደምታውቁት ይሆናል። ውሸታም እልም ውሸታም አጭበርባሪ ውሸታም የውሸታሞች ሊቀመን በቃ የውሸታሞች አንደኛ የብልጽግና ሰባኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸቅለው። ወንጌል አልሰበከም። በሰሳን ጎረምሶች ቢዝነስና ኢየሱስ የተንታታባቸው ገንዘብና ግንዘብ ጦርነት የከፈተባቸው ኪሳቸውና ነፍሳቸው የተንታታባቸው ስልልቦች፣ ሆዳሞች፣ ባለጌ ስንቶች ይፈጠራል። ያዲስ አበባ የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማይቲያን ከለከ እኮ ነው። ይሄ ጎረምሳ እንዴት ደፈረ ነው? እንዴት ባለገ ብልግና እኮ ነው። ዱርዬነት ነው፣ ማፈያነት ነው። ተኩላ የበግ ለምድ ለብሶ ግን መጥቷል። አሁን ተኩላው ተገፈፈ፣ ማንነቱ ታወቀ። ይህ ፓስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ከአጋንንት ከመናፍቃን የተሰወረች ናት እሷ። መጽሐቤክሙ አይደል በአልባሳ አባግ እና ለማን ነው? ይህ አይደል እንደ አንዱ ቀበሮ ሌላ እኮ አይደለም። እኛ የምናወራው ይሄ ውርጋጥ ደፈረን ነው እያልን ያለን። ትከሻ ለትከሻ ተነካካን ነው የምንለው። ፓስተር ዮናታን አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድነው የምንጠብቅ? ምንም አንጠብቅ። የዲያብሎስ ልጆች፣ የግብር ልጆቹ፣ የአርዮስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ ወይንህ ከገሞራ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ ዳሩ ይገባሃል እንዴ ሰይጣን? ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ ይድረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው። መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው ይሄ የመናፍቅ ጸሎት የእንስሳ ነው። በቃ ዝም ብሎ ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ሆዳቸው፣ ክብራቸው አምላካቸው ነው። የመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭብጨባ፣ ድንቃ። ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡቡ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር እኮ አይደለም። ይህ በአሁኑ ክፍፍል ምንድን ነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ። ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የእነሱ ልጆች ናቸው ፖለቲከኛው ነው የመጡት። የኢትዮጵያ መከፋፈል መሰረት ምቆስ ነው ባይዘወይ። እነዚህ በስንዴ የመጡት እነዚህ መናፍቃን፣ እነዚህ ፓስተር አምላኪዎች፣ እነዚህ ሶፍት የሚያበሉ ዘይት የሚቸረቸሩ እነዚህ ሴጣን አምላኪዎች ኢሉሚናቲዎች ናቸው ሲባል ሁሉም ኮሜንት ውስጥ ይገባና በላቸው እነዚህ መናፍቃን፣ በላቸው እነዚህን ሴጣን አምላኪ መጤ በስንዴ የመጣ ሃይማኖት ይባላል። በተቃራኒው ደግሞ ኦርቶዶክስ ማለት እነዚህ ጣዖት አምላኪ፣ ስዕል አምላኪ፣ የደብተራ ስብስብ ታቦታቸው መክተፊያ ምናምን ሲባል ለፍርድ ይቅረብልን፣ ይገደል፣ አሁንስ በአይናችን መጣ፣ ቤተ ክርስቲያናችን ተደፈረች ይባልና ኢቭን ሲኖዶሱ ጭምር መግለጫ ያወጣል፣ ይከሰስልን፣ ይታሰርልን የሚል። ይሄ ጉዳይ ሀገራችን ወዴት እየሄደች እንደሆነ የሚያሳይ ነገር ነው። ኦርቶዶክስ ስትነካ ሁሉም የተዋህዶ ልጆች ወደዚህ ሰበሰቡና ተደፈርን እናጥፋቸው፣ ለሕግ ይቅረቡ፣ ስንት ነገር ይባላል። በተቃራኒው ደግሞ ጴንጤ ላይ ሲቀለድ ሁሉም በአንድነት ይስቃሉ፣ እሰይ በላቸው ይበላቸው ብለው እንደፈለጉ ይናገሯቸዋል። ልክ እንደዛው በሌላ ቤተ እምነትም የራሳቸው ሲነካ ድንጋይና ዱላ ይዘው ሆ ብለው ይወጣሉ፣ ለሕግ ይቅረብ ይላሉ። የሌሎች ሲነካ ግን አብረው ያንን ነገር ያባብሳሉ፣ ይቀልዳሉ፣ እንደፈለጉ ይናገራሉ። የእኔ አንድ መልእክት ሁላችንም የምንኖረው አንድ ኢትዮጵያ ውስጥ ነው። ሁሉም ብሔር ብሔረሰብ፣ ሁሉም ሃይማኖት የሌለውም በአንድነት የሚኖርባት ሀገር እንጂ የአንድ ቤተ እምነት የአንድ ብሔር ብሔረሰብ ሀገር አይደለችም። ስለዚህ ያንተ ሲነካ እንደሚያምክ ሁሉ የሌላም ሲነካ ሊያምክ ይገባል። ባያምክ እንኳን የሌሎችን የሚነኩትን ሰዎች እየደገፍክ አብረ መገልፈጥ የለብህም። የራስህን አስከብር፣ የሌሎችን አትንካ። የሌሎችን የምትነካ ከሆነ ደግሞ ያንተ ሲነካ ህግ ምናምን አትበል። ሁሉም የራሱ ሲነካ ይሰማዋል። ልክ ያንተ ሲነካ እንደሚያምክ ሌላውም የራሱ ሲነካ ያመዋልና እባካችሁን ተከባብረን በአንድነት እንኑር። አባቶች ደግሞ ማለትም ከላይ ያላችሁ አባቶች የስብሰባ ጊዜ ብቻ አትዋደዱ። ስብሰባ ላይ
የሃይማኖት ተቋማት ተብሎ ሲሰበሰቡ ይተቃቀፋሉ፣ ይሳሳቃሉ፣ የሆነ የአንድነት ነገር ያወራሉ። ከዛ ጀርባ ግን አንድ አባት የሌላውን ቤተ እምነት ክብር ሲነካ ማንም አይናገረውም፣ የራሱን አባት ማለት ነው። ሌላ ቤተ እምነት ግን የእነሱን አባት ሲናገር ሕግ ድረስ ይሄዳሉ። ስለዚህ ሁላችሁም ሕግ ከማለታችሁ በፊት ሃይማኖታችን ተደፈረ ከማለታችሁ በፊት የሌላውን ቤተ እምነት ከመዳፈር ተቆጠቡ። የሌላውን አክብሩ፣ የራሳችሁን ብቻ አስተምሩ። ይሄ መናፍቅ ሴጣን አምላኪ ምናምን የሚባለውን ብታቆሙ ይሻላችኋል። ምክንያቱም እናንተ እንደዚህ የምትናገሩ ከሆነ ሌላው ቤተ እምነትም እናንተ እንደዛ ነው የሚናገረው። ለሙስሊሞች ለጴንጤዎች ይህ ቪዲዮ ሼር ኮፒ በማድረግ አትችሏቸው። ፕሮቴስታንቶች መስቀል አደባባይ ላይ ፕሮግራም አላቸውና በዚህ ፕሮግራም በተዘጋጀው መድረክ ላይ በትናንትናው ዕለት ዝናብ ሲዘንብ ነበርና በዚህ ዝናብ ምክንያት ብዙዎች እየተደሰቱ እሰይ ይበላቸው ይበላሽባቸው አይነት አስተያየት ሲሰጡ እያየው ነው። በነገራችን ላይ ይሄ ፕሮግራም የኦርቶዶክስ ቢሆንና እንደዚህ አይነት ዝናብ ቢዘንብ ሁሉም ሰው በአንድነት ጸበል ነው እግዚአብሔር ነው ያዘነበልን፣ ሰሞኑን በፀሐይ እየተቃጠለን ነበርና ፀሐዩን እያጠፋልን ነው ተመስገን ነው ይላሉ። ነገር ግን የሌላ ቤተ እምነት ሲሆን ቁጣ፣ ጥፋት እና የመሳሰሉት ነገር ነው የሚታየን። ለምን? ክርስትናችን እኮ የሚያዘን ቢቻላችሁስ ከሁሉ ጋር በሰላም ኑሩ ነው የሚለው። ስለዚህ በኢትዮጵያ ውስጥ የሚደረጉ የትኛውም ቤተ እምነቶች የሚያደርጉትን ነገር ባንደግፍም እንደዚህ አይነት ምቀኝነት ግን ከኛ አይጠበቅም። ምንም እንኳን የእነሱን እምነት ባንቀበልም እንደዚህ አይነት ፕሮግራሞች ሲካሄዱ ግን በሰላም እንዲያልቅላቸው መመኘት ነው ያለብን እንጂ እንደዚህ አይነት ምቀኝነት እንደዚህ አይነት ጥፋትን መመኘት ከክርስትና አይጠበቅም። የኦርቶዶክስ ጥያቄ መሆን ያለበት ልክ ለሁሉም ቤተ እምነት መስቀል አደባባይ እንደሚፈቀደው ለእኛ የሚፈቀድልን ነው እንጂ ሌሎች ፕሮግራም እዛ ባዘጋጁ ቁጥር የምቀኝነት መንፈስ ማራመድ ጥሩ አይደለም። ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ያ ቃል የቱ ጋር ነው የሚገኘው? በቃ ችግር የለም። ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይመሰክራል። ምን ላይ ነው የሚገኘው? ቀን ስጠኝ። አሁን አላወቁትም። አመሰግናለሁ። እግዚአብሔር ይባርኮት። ባለፈው ልደተ ቃል ይህንን ቻሌንጅ ጀምሮ ማለትም በየመንገዱ ፕሮቴስታንቶችን እያስቆመ ጥቅሶች የት እንደሚገኙ መጠየቅ በጀመረበት ሰዓት ላይ ብዙ ሰዎች ሲደሳሰቱ አዋርዳቸው እነዚህ ምንም ማያውቁትን ምናምን የሚሉ ኮሜንቶች ሳይ ነበርና መጽሐፍ ቅዱስ የተጻፈው እንድትሸመድዱት ነው? ጥቅሶቹ የት እንደሚገኙ ለማወቅ ነው? እነሱን ተዉና ኢቨን እኮ እነ አባ ገብረ ኪዳንን እነ ሄኖክ ኃይሌን እነ ያረጋል አበጋዝን በቃ የትኛውንም ሊቃውንት ሰብስባችሁ ቁጭ ብታደርጉ የማያውቁት በጣም ብዙ ጥቅስ አለ። የት እንደሚገኝ ማን እንደጻፈ ሁላ በቃላቸው የማያውቁት ብዙ ጥቅሶች አሉ። የክርስቲያን ጀግንነት፣ የክርስቲያን ለውጥ፣ የክርስቲያን ዕውቀት ጥቅሶቹ የት እንደሚገኙ ማወቅ ሳይሆን የተጻፈውን መተግበር ላይ የተጻፈው ለኔ ነው እንድተገብረው ነው እንድኖረው ነው የሚለው እንጂ ምዕራፍ 7 ነው ቁጥር 9 ነው ጳውሎስ ነው የጻፈው እንትና ነው የጻፈው ብሎ በመሸምደድ ላይ አይደለም። መጽሐፍ ቅዱስ ላይ እንደተጻፈ ካወቃችሁ ይሄ ከበቂ በላይ ነው። ጥቅሶቹን ብታውቁ ኦር ብትሸመድዱ እኮ ክፋት ኖሮት አይደለም። በቃላችሁ ብታውቁት ጥሩ ነገር ነው። ነገር ግን ግቡ እሱ አይደለም። ሁለተኛውና የሚያስቀው ነገር ደግሞ እናንተው መንገድ ላይ ያቆማችሁ ጥቅሱን አያውቁም የምትሏቸው ሰዎች በየአደባባዩ በየቀኑ እየዞሩ ኢየሱስ ጌታ እንደሆነ እየመሰከሩ ነው ያሉት። በተቃራኒው ደግሞ እናንተ ጥቅሱን የምታውቁት በቃል የምታውቀው ጥቅሱን የሸመደድከው ሰው አንድም ቀን አደባባይ ወጥተህ ኢየሱስ ጌታ ነው ብለህ ስትመሰክር አይቼ ካላቅም